ሰላም ጤና ይስጥልን ውድ የስፖርት ቤተሰቦች፣ ዛሬም እንደተለመደው ትኩስና አጓጊ የሆኑ የአውሮፓ እግር ኳስ የዝውውር ዜናዎችን እንዲሁም አንዳንድ መረጃዎችን ይዤላችሁ መጥቻለሁ። እስከ ፕሮግራሙ ማጠቃለያ ድረስ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ በቀጣይ የሚለቀቀውን መረጃ እንድታዳምጡ ጠይቃለሁ። ወደ ዝርዝር መረጃው ሳመራ የዝውውር ወሬው ኦልድ ትራፎርድ ቤት እየሞቀ ባለበት ውስጥ ማንቸስተር ዩናይትድ የኒውካስል አማካኝ ሳንድሮ ቶናሊን የክለቡ ቀዳሚ ኢላማ አድርጎታል። ክለቡ የውድድር ዘመኑ እንደተጠናቀቀ ለኒውካስል ዩናይትድ ይፋዊ የዝውውር ጥያቄ ያቀርባል ተብሎ ይጠበቃል። እንደተለመደው በርካታ ሚዲያዎች ሰሞኑን ስለዚህ ተጫዋች እየዘገቡ ይገኛሉ። ሳንድሮ ቶናሊ የካሴሚሮ ተተኪ ይሆናል ይላሉ። እንዲሁም ደግሞ ከሱ ውጭ ሌላም አንደርሰንን እየተባለ ይገኛል። በጉማሬሽም ማንቸስተር ዩናይትድ በርካታ ተጫዋቾችን በመሃል ስፍራ ላይ ለመግዛት እቅድ ይዟል። አሁን ላይ ደግሞ በርካታ ሚዲያዎች እያረጋገጡ የሚገኙት ሳንድሮ ቶናሊ በሚለው የዝውውር ዜና ላይ ነው። የሚገርመው ነገር የክለቡ ካፒቴን ብሩኖ ፈርናንዴዝ የዝውውር እንዲሳካ ፍላጎቱና ድጋፉን መግለጹ ነው። ዩናይትድ ከዚህ ቀደም ስማቸው ሲነሳ የነበሩትን ኢሊዮት አንደርሰን እና አዳም ዋርተንን ወደ ጎን በመተው ትኩረቱን በቶናሊ ላይ አድርጓል። ሆኖም ግን ኢሊዮት አንደርሰን ወደ ጎረቤታቸው ማንቸስተር ሲቲ የመቀላቀል እድሉ ሰፊ መሆኑን በርካታ መረጃዎች እየዘገቡ ይገኛል። አሁን ላይ ደግሞ አርሰናል የተጫዋቹ ፈላጊ ሆነው ብቅ ብሏል። ለዩናይትድ የቶናሊን ዝውውር የግድ አስፈላጊ ያደርገዋል። ምክንያቱም ሁነኛ የመሃል አማካኝ እንዲሁም ሁሉን አጋዥ ተጫዋች ዩናይትድ ያስፈልገዋል። በቀጣዩ ጠንካራ ሆኖ መገኘት ስላለበት። ሌላኛው ዜና አርሰናል የክረምቱን የዝውውር መስኮት በታላቅ የዝውውር ለመጀመር መነሳቱ ነው። የለንደን ምንጮች እየዘገቡ እንደሚገኘው የፒኤስጂ ኮከብ ኪቪቻ ክቫራትስኬሊያ አርሰናል የግል ጥያቄ ካቀረበላቸው ተጫዋቾች ቀዳሚ ነው። ኪቪቻ በሁለቱም መስመሮች ላይ መጫወት መቻሉና ድንቅ የሆነ የኳስ ክህሎቱ ለማርቲኔሊና ለሳካ ትልቅ እገዛ ወይም ተፎካካሪ ይሆናል ተብሎ ይታመናል። የኪቪቻ ብቃት ማናችንም እንደምናውቀው እጅግ አደገኛና ድንቅ የሆነ ጨዋታ የሚጫወት ተጫዋች ነው። ወደ ጎል የሚሞክራቸው ኳሶች ታርጌታቸው እጅግ ጥሩ ናቸው። ይህ ደግሞ ለአርሰናል ጥንካሬ ወሳኝ እንደመሆኑ መጠን አርሰናል እዚህ ልጅ ላይ አተኩሯል። ነገር ግን ተጫዋቹ አንድ ትልቅ ቅድመ ሁኔታ አስቀምጧል። እሱም አርሰናል ዋንጫውን ማሸነፍ አለበት የሚል ነው። አርሰናል ዘንድሮ የፕሪሚየር ሊጉን ወይም የቻምፒየንስ ሊጉን ዋንጫ ካነሳ የ25 ዓመቱን ኮከብ ወደ ኤሚሬትስ የማምጣቱ እድል እጅግ ሰፊ ይሆናል። ናፖሊ ለፒኤስጂ በቀላሉ ነበር መሸጥ የቻሉት። ምክንያቱም ናፖሊ ሻምፒዮን ሲሆን የኪቪቻ ክቫራትስኬሊያ ውጤት እጅግ ድንቅ እንደነበር ይታወሳል። ያን የመሰለ ልጅ ነው ለፒኤስጂ አሳልፎ የሰጡት። አሁን ደግሞ አርሰናል ይህን ልጅ እጅግ ይፈልገዋል። ተጫዋቹ ደግሞ አርሰናል ዋንጫ መብላት አለበት እያለ ነው። ፒኤስጂ ለኮከቡ ከፍተኛ ዋጋ እንደሚጠይቅ ቢታወቅም አርሰናል ግን ለዋንጫው ያለውን ቁርጠኝነት ለማሳየት ገንዘብ ለመክፈል ዝግጁ እንደሆነ ነው በርካታ ዘገባዎች የሚያመለክቱት። ሌላኛው መረጃ ሊቨርፑል ከመሐመድ ሳላህ በኋላ ያለውን ዘመን ማሰብ ጀምሯል። የጀርመኑ ቢልድ እንደዘገበው ከሆነ አንፊልድ ላይ የሳላህን ቦታ እንዲተካ የታጨው ፈረንሳዩ ሚኬል ኦሊሴ ነው። ኦሊሴ በባየር ሙኒክ ቤት እያሳየ ያለው እጅግ ድንቅ ብቃት ሊቨርፑልን ቢማርክም ባየር ሙኒክ ግን ምንም የሚንቀጠቀጥ ነገር የለም እያሉ ነው። ጀርመናውያኑ ተጫዋቹ በሙኒክ ደስተኛ መሆኑና ወደ ሊቨርፑል የሚሄድ ፍላጎት እንደሌለው በማሳሰብ ጉዳዩን በረጋ መንፈስ እየተከታተሉት ይገኛሉ። ሴኔጋል ወደ አፍሪካ ስናበራ በሴኔጋል እግር ኳስ ፌዴሬሽን እና በአፍሪካ እግር ኳስ ኮንፌዴሬሽን መካከል ያለው ውጥረት ከፍተኛ ደረጃ ላይ ደርሷል።
ሴኔጋል የአፍሪካ ዋንጫ ይነጠቅ የሚለውን ውሳኔ የመስቀል ጦርነት በማለት በጽኑ ተቃውማለች። የሀገሪቱ ፌዴሬሽን ፕሬዝዳንት ሴኔጋል አትንበረከክም በሚል ጽኑ አቋም ዋንጫውን ለደጋፊዎቻቸው በክብር ለማሳየት ወስነዋል። በመጪው ቅዳሜ በፓሪስ ከፔሩ ጋር ከሚደረገው የወዳጅነት ጨዋታ በፊት ሴኔጋል ዋንጫውን በአደባባይ እንደምታሳይ አስታውቃለች። ይህ ጉዳይ በአፍሪካ እግር ኳስ ላይ ምን አይነት ዲፕሎማሲያዊ ቀውስ ይፈጥራል የሚለው የብዙዎችን እያሳሰበ ይገኛል። የዛሬው መረጃችን እዚህ ላይ ይመስሉ ነበር። እናንተስ ቶናሊ ለዩናይትድ አማካይ ክፍል ትክክለኛው ሰው ነው ትላላችሁ? አርሰናልስ ከዋረስኬላ ለማሳመን ዋንጫ ማንሳት የግድ ይሆንበታል? አስተያየታችሁን በኮሜንት መስጫው ላይ አጋሩን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።